ሰላም ጤና ይስጥልኝ ውድ የተከበራችሁ የቅመም ቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ነው? እኔ በጣም ደህና ነኝ። ፈጣሪ ተመሰገነ ይሁን። ያው ጠፍቻለሁ። በጣም ብዙ ጊዜ ሆኖኛል። ከአንድ አመት ከ6 ወር በኋላ ነው ብቅ ያልኩት ማለት ነው። አብዛኞቻችሁ የምታውቁኝ በዛኛው ቻናል ነው። ቅመም ቲዩብ ባለ ጥበቧ የሚለውን ቻናሉን ብዙዎቻችሁ 3500 ተከታታይ ያለው ቻናል ሰብስክራይብ ብዙዎቻችሁ ታውቁታላችሁ። እሱም ደግሞ በሆነ ስህተት ቻናል የተዘጋብኝ ማለት ነው። ይሄንም ታውቁታላችሁ፣ ግን አንዳንድ ጊዜ ነው እንጂ አልፎ አልፎ ሰራበት የነበረው ሰርቼበት አላቅም ነበር ማለት ነው። ስለዚህ ዛሬ በአዲስ ላንቀሳቅሰው ፈልጌ መጥቻለሁኝ። ሁላችሁም ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ያው በመዳም ኩሽና እንጀራ በጣም አመረኝና በመዳም ኩሽና ለምን ሰርቼ አልበላም ብዬ ሰርቼ ነበር፣ በልቼ ነበር። እውነት ለመናገር በጣም አምሮኝ በጣም በሚገርም ሁኔታ እየጣፈጠኝ ነበር በልቼ የነበረው ማለት ነውና ያው ብዙ ጊዜ እንጀራ ለመጋገር አይመቸኝም። እኔ ስራ ይበዛብኛል ታውቃላችሁ። ነፍሷን ይማረውና ሴትዬ እንደሞተች ሁላችሁም ታውቁ ነበር ዩቲዩብ እየሰራው እያለሁ ማለት ነውና ያው እሷ ከሞቴ ጀምሮ ዩቲዩብ መስራትም ብዙ ጊዜም አልቻልኩም ነበረ። ከቤቱ ስራ ጋር ሁሉም እኔ ጋር ጫና ስለነበር ያው አልቻልኩም ነበርና ያው ብዙ ጊዜ በቻልኩት አቅም እንጀራም ሲያምረኝ ምን ሲለኝ ከውጭ ማስመጣትም አልችል ከማንንም ሰው ጋር ስለማድገናኝ እቤትም ደግሞ እየሰራሁ እንደዚህ መጠቀም አልችልም ነበር፣ ስራ ይበዛብኝ ነበርና ዛሬ ግን በጣም ስላልቻልኩኝ ሰርቼ ነበር የተጠቀሙት ማለት ነው።